አስደነገጥሽኝ እኮ። በማስደንገጥ ብቻ ስላለፍኩሽ አመስግኝ። ምን ሆንሽ ደግሞ? ቃልሽን አጥፈሻል። የምን ቃል? ከኤላ አጠገብ እንዳደርሽ አስጠንቅቄሽ ነበር አይደለ? እየተከታተልሽኝ ነው? ተከታተልኩሽም አልተከታተልኩሽም ለምን አገኘሽው ጥያቄ። ማናገረው ጉዳይ ነበረኝ። ስለምን? እሱ የኔ የግል ጉዳይ ነው። ከኤላ ጋር ምንም አይነት ጉዳይ እንዲኖርሽ አልፈልግም። ቆይ ደግሞ ምንድነው ጉዳዩ? ትናንትና ለጆኒ እንደሳመኝ ነግሮት ነበር። ለምን? ያው ከጆኒ ጋር እንድንጣላ ነው። የዚህን ያህል መስዋዕትነት የሚከፍልልሽ ማለት ነው? ከጨረሽ መሄድ ይችላል። አልጨረስኩም። ምን ቀረሽ? ከጆኒ ጋር ሰላም እንድትፈጥሩ ውለታ ውዬልሻለሁ። እናማ ከዚህ በኋላ ከኤላ ጋር ካየሁሽ ህይወትሽን ነው የምበጠብጠው። አላገኘውም አልኩሽ እኮ። ጥሩ። እንደዚህ ታዛዥ ስትሆኚ ሁሉም ነገር ሰላም ይሆናል። አንድ ጥያቄ ልጠይቅሽ። ቀጥይ። ቆይ ለምንድን ነው ከካሌብ ጋር ይሆንሽ? የገመትኩትን ጥያቄ ነው የጠየቅሽኝ። ምን ይባላል መሰለሽ? የምትፈልጊውን ለማግኘት የማትፈልጊውን ትሆኛለሽ። ስለዚህ ካሌብ ማለት ኤላ ጋር የሚያደርስሽ ድልድይ ነው ማለት ነው? እንደዛ ነገር። ተሳክቶልሽ ኤላ ጋር ስትደርሽስ? የዛኔ ድልድዩ አስፈላጊ ስላልሆነ እሰብረዋለሁ። ቆይ ግን በዚህ መሀል የካሌብ መጎዳት ምንም አይታይሽም? እራቀኝ ስለው በግድ ነው የቀረበኝ። ለኤላ ያለኝን ፍቅር እያወቀን የተመኘኝ። ቆይ ግን ካሌብን ጎድተሽ ከኤላ ጋር የሰላም ህይወት የምትመሪ ይመስልሻል? ለኤላ ስል ብዙ ዋጋ ከፍያለሁ። ሰው ቢጎዳም በኤላ ይጣጣልኛል። ስሚ፣ ሁሉም ሰው እጁ እንደሚያገኝ ግን እንዳትረሽሽ። አዎ አንቺንም ጭምር። ማለቴ ጆኒ ለቺት ስላረግሽበት ማለቴ ነው። እኔ ለጆኒ ታማኝ ነኝ። እሱን እንኳን ሄደሽ ለሱ ነገር ያው ስለሚያፈቅርሽ ያምንሻል። ቢያቅም ይቅርታ ያደርግልሻል። ብሩክቲ አካሄድሽ አያምርም። አስተካክል። አይመለከትሽም። እኔ ምንም ሊገባኝ አልቻለም። ቆይ በዚህ ልክ የጠፍተው ነው? እኔ ግን ውስጤ የሆነ ነገር እየነገረኝ ነው። ምንድን ነው? ቆይ ከሀገር ውጭ ልከዋት ቢሆንስ? አንተ ደግሞ ታዲያ መላ ቤተሰቡ ነው እንደሚጠፋ? እንዴት? ትናንትና ሰፈራችሁ ሂጄ ነው ደፍሬ ግቢያቸውን በር አንኳኩ እና ማንን አገኘ? ዘበኛው። ምን አለ? ኤልዳና የለችም ወይ ብዬ ስጠይቅ ኤልዳና የምትባል ሴት የለችም አሉኝ። ከዛ አባቱ አቶ አብርሃምስ ብዬ ጠየቅኳቸው። እንደዛም የሚባል ሰው እንደሌለ ነው የነገሩኝ።